እስካሁን አላገኙም። ባይዘው ትማልዳለች የሚል ጥቅስ እንደሌለ እነሱም ያውቃሉ። ጥቅሱንም ሊሰጡን ስለማይችሉ ነው የሚሰድቡ። እኛ ደግሞ ስለምንሰጣቸው ነው የሚናደዱ። ምክንያቱም እስቲ ማርያም ታማለች የሚል ከመጽሐፍ ቅዱስ ውስጥ አምጣልኝ ነው ያለ። ስለዚህ አንተ መጀመሪያ መልስ ምንድነው የሚሆነው? መጀመሪያ ትሄዳለህ ወደ መጽሐፍ ቅዱስ ትሄዳለህ። የመጀመሪያው መልስ ልንገር ብዬ እስቲ ማርያም አታማልድም የሚለውን ከመጽሐፍ ቅዱስ ውስጥ አውጣልኝ በል። ይሄን ከድሮ ጀምሮ የምናገረው ነገር ነው። ነገራችን ላይ ይሄ ትምህርት የሚሰጠው ኢየሱስ አማላጅ መሆኑ ትምህርት የሚሰጠው ኢትዮጵያ ውስጥ ብቻ ነው። ለምን ሲባል በመላው ዓለም ያለ ክርስቲያን ክርስቶስ መካከለኛ እንደሆነ ያምናል። ከኢትዮጵያ ጋር ማርያም ታማልዳለች አታም እኔ አማልደኝ እንዴ አዛኝ ይቆም ማለት ምን ማለት ይችላል? እናንተ ታማልዳላችሁ እኮ ይማልዳል የሚል ጥቅስ አለ ወይ? ታዲያ ሙሉ በሙሉ እሱ አይደል? ባይሆን ትማልዳለች የሚል ጥቅስ አለ ወይ ብትይኝ የለም። ኬታ መጣል ትማልዳለች የሚል የለም። ትማልዳለች የሚል የለም። አንድም እስካሁን አላገኙም። ባይዘው ትማልዳለች የሚል ጥቅስ እንደሌለ እነሱም ያውቃሉ። ጥቅሱንም ሊሰጡን ስለማይችሉ ነው የሚሰድቡን። እኛ ደግሞ ስለምንሰጣቸው ነው የሚናደዱት። መጀመሪያ አማላጅ ማለት በቀላል ቋንቋ ለመናገር ሊቀ ካህናት ማለት ነው። የካህናት አለቃ ማለት ነው። ለዚህ ጥያቄን በጥያቄ ልመልስ። ሊቀ ካህናት ማን ነው? ኢየሱስ ክርስቶስ ካህን ሊቀ ካህናት ሰራዬ ኃጢአት ወደ ምሳሴ አበሳምት የካህናት አለቃ ትለው የለም ወይ? እሱ እኮ ማለት ነው። የካህናት አለቃ እንደሆነማ እናምናለን ካል እኮ እሱ እኮ ነው አማላጅ ማለት። አማላጅነቱን አንቀበልም፣ ሊቀ ካህናትነቱን እናምናለን። በቃ ሊቀ ክህነት አልገባህም ማለት ነው። ያልገባህን ለምን ታምናለህ? እና ሊቀ ካህናት ስንት ብቻ ነው? ሁልጊዜም አንድ ብቻ ነው። ጾታው ደግሞ ምንድነው? ወንድ ነው። እና እመቤታችን ደግሞ ሴት እንደሆነች መቼስ አትከራከሩን። ሊቀ ካህናት ስንት ነው? ሁሌ አንድ ብቻ ነው። ባጭሩ ኢየሱስ ክርስቶስ ከማን ነው የሚያማልደን ምናምን የሚለው ጥያቄ የመጣው ወይም እንዴት ያማልዳል የሚለው ጥያቄ የመጣው ራሱን ኢየሱስ ክርስቶስን ካለማወቅ የመጣ። ኢየሱስ ክርስቶስ ማን ነው? እሱን ማንኛውም ሰው ከመለሰ በቃ ይማልዳል የሚለው መጀመሪያም ግራ አይገባው። ሲጀመር ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ ምንድን ነው? ፍጹም አምላክ ፍጹም ሰው። ጥሩ። ፍጹም አምላክነቱን እነማን ይክዳሉ? ጆባዊ ተነሶች ሙስሊሞች ይክዳሉ። ፍጹም ሰውነቱን ደግሞ ድሮ በ5ኛው ክፍለ ዘመን መጀመሪያ በ4ኛው ክፍለ ዘመን ማብቂያ ላይ አውጣኬ የሚባል መነኩሴ የኢየሱስን ሰውነት ካደ። ሰውነቱን ካደ አውጣኬ። ያን ጊዜ ሀገሩ ሰላም ነው፣ ሃይማኖት አንድ ነው። ኦርቶዶክስ የሚባል የለ፣ ካቶሊክ የሚባል የለም፣ ጴንጤ የሚባል የለም። ያኔ ክርስትና ነው፣ ደጉ ዘመን ነው። ይህን አውጣኬ የኢየሱስ ክርስቶስን ሰውነት ሲክድ ሰውነቱን ሲክድ ቤተ ክርስቲያን አወገዘችው። ከዛ በኋላ ኢትዮጵያ ውስጥ ግን የአውጣኬ ትምህርት ከ1980ዎቹ መጀመሪያ ጀምሮ የአውጣኬ ትምህርት ወረረው ሀገሩ። ፍጹም አምላክ ፍጹም ሰው ነው ብለው ሲያምኑ መድረክ ላይ ግን ፍጹም ሰውነቱን ይክዳሉ። ምንም ሁሌ ነው የሚክዱት። ራሱ አሁን ጥያቄ ቢጠይቁ እንደሚለው አምላክ ሆኖ እንዴት ያማልዳል ነው የሚለው። ምኑን ረስቶታል? አቤት ፍጹም ሰውነቱን ክደውን። አውጣኬዝም ይባላል። ክህደት ነው፣ መናፍቅነት ነው። ስለዚህ የአውጣኬ ትምህርት ነው እንዳል። አውቴኪዝም የኢየሱስ ክርስቶስን አምላክነት ተቀብሎ ምንነቱን የሚክር ነው፣ ሰውነቱን የሚክር ነው። ሌላ ደግሞ አለ አሪያኒዝም ወይም የአሪዮስ ትምህርት። እሱ ደግሞ ሰውነቱን ተቀብሎ ምኑን ይክዳል? አምላክነቱን ይክዳል። ስለዚህ አሪያኒዝም የኢየሱስን ሰውነት ሰው ነው አምላክ አይደለም ብሎ የሚክድ እሱም የተረገመ ትምህርት ነው። የአውጣኬ ትምህርት ኢየሱስ ክርስቶስ ሰው አይደለም አምላክ ብቻ ነው፣ አምላክ ብቻ ነው፣ ድሮ ነው ሰው፣ አሁን አምላክ አይደለም፣ አምላክ ነው፣ ድሮ ነው ሰው፣ አሁን ሰው አይደለም፣ አምላክ ነው ብሎ ከትውልድ ውስጥ ሰውነቱን ያወጣ የክደት ትምህርት ይህ ኑፋቄ ነው።
እና ያንዳንዱ በጌታ ፊት መልስ የሚሰጥበት ቀን ቅርብ ነው። ኢየሱስ ጺምህን አይቶ አያከብርህም፣ ቀሚስህን አይቶ አይፈራህም፣ አስተምህሮን አይቶ ነው የሚሸልም። ለዚህ ኢየሱስ ማን ነው? ፍጹም አምላክ 100% አምላክ፣ ፍጹም ሰው 100% ሰው። ቃል ምን ሆኗል? ስጋ ሆኗል። በተዋህዶ ከበረ። አምላክነት ሰውነትን አላጠፋውም፣ ሰውነት አምላክነትን አልዋጠው። ቆላስይስ 2 በእርሱ ሰውነት 100% የመለኮት ሙላት 100% ተገልጦ ለዘላለም ይኖራል። ስለዚህ ኢየሱስ ማን ነው? ትላንትናም ዛሬም እስከ ለዘላለም ያው ነው። ምን? በሰውነቱ የመለኮት ሙላት፣ ፍጹም ሰው፣ ፍጹም አምላክ፣ ትናንትም ዛሬም እስከ ለዘላለም። ስለዚህ ከ1980ዎቹ መጀመሪያ ጀምሮ እንግዳ ትምህርት እኛም አንዳንዴ እየመጣ ይሄድ ነበር መጨረሻ ወረረው እንዳለ። ለምን ሲባል ብዙ ሰው ጴንጤ የሆነ ተቸገርን። ብዙ ሰው ጴንጤ ሆነ። ማርያም ታማልዳለች የሚል ጥቅስ ከየት ይምጣ? 66 ውስጥ ጠፋ። ከዛ በኋላ መጽሐፍ ቅዱስን አባቶች ናቸው የሚገባቸው፣ እናንተ አይገባችሁም ተባለን። እሺ የገባቸው አባቶች ማርያም ታማልዳለች የሚል ጥቅስ ፈልጉ። በቃ ባይኖርም ተቀበል፣ በቃ አለ። ለዚህ ወጣቱ ኦኬ ይማልዳል የሚል ከእንደገና ደግሞ ለማማለዱ የተጻፉ ጥቅሶች እንግዲህ ስንት ሺህ ናቸው? ያ ሁሉ የኢየሱስ ምልጃ፣ የሰውነት ስራ፣ የመስዋዕትነት ስራ፣ የትንሣኤ ስራ፣ የሊቀ ክህነት ስራ፣ የመታየት ስራ፣ የመጋረጃነት ስራ፣ በሰውነቱ የሚሰራቸውን ስራዎች ሁሉ የሚናገር ስንት ጥቅስ እያለ በግልጽ የሚማልደው ክርስቶስ ኢየሱስ ነው እያለ ሰው ይህንም ባለመቀበሉ ማት አደናጋሪም አለ። አደናጋሪው ደግሞ እባብ ሆኖ አይመጣም። እውነት ውሸት እላቸዋለሁ እያለ ኢየሱስ ብርሃን ስለሆነ በግልጽ ስለሆነ እውነት እውነት እላቸዋለሁ ብሎ በግልጽ አወራ። መከራከር አትችልም፣ ግልጽ ያለ ቃል ስለሆነ። ሰይጣኑ ደግሞ ሲመጣ ምንም ሰይጣን ቢሆን ውሸት ውሸት እላቸዋለሁ አይልም። የሚጀምረው እውነት ውሸት እላቸዋለሁ። ኦኬ የምታየው አንተ የትኛውን ነው? እውነት የሚለውን አየሽ ወደው። ለዚህ ማናቸው መንፈሳዊ ነገር የሚበየነው እነንትና ምን አሉ፣ እኛ እንዲህ ነው የምንለው፣ ጴንጤ እንዲህ ነው የሚለው፣ ጆቫ እንዲህ ነው የሚለው አይደለም። መጽሐፍ ምንድን ነው የሚለው? አለቀ። አየ በመጽሐፍ ቅዱስ ስላልተቻልን ያለ አማራጭ መጽሐፍ ቅዱስ ላይ ዘመቻ መውጣት ነው። ዘመቱበት እንደ ጉድ። መጽሐፍ ቅዱስ ተጨበርብሯል ይሉሃል አንዳንዶች። የታ ላይ ተጨበርበር? ምንድነው ጴንጤዎቹ ሲያሳትሙት? እንዴ ጴንጤዎቹ ያሳተሙት የቱን መጽሐፍ ቅዱስ? ይኸው እኔ እንኳን ያስኩት ኃይለ ሥላሴ ያሳተሙትን ነው። ቀዳማዊ ኃይለ ሥላሴ የብርሃንና ሰላም የ1954 ትርጉም ግዕዝ ቁጥር። ጴንጤ የትኛው መጽሐፍ ነው ያሳተመው? 1954 ቀዳማዊ ኃይለ ሥላሴ ጴንጤ ናቸው እንዳትሉኝ ብቻ። ንግስናቸው ራሱ በክርስትና ስማቸው ነው። የሰፈር ስማቸው ተፈሪ ነው። ሲነግሱ ግን በክርስትና ስም ነው እና የክርስትና ስማቸውን ኃይለ ሥላሴ እና እሳቸው ሙሉ ወንጌል ናቸው እንዳትሉ። ይኸው የእሳቸውን ያዙ። ተዘመተበት። በኋላ አላዋጣም። ምን ይሄ ንጉሱ አይደሉ እንዴ ያሳተሙት? ያኔ ይህንን ሁሉ የተረጎሙት የቤተ ክህነት ሰዎች አይደሉ እንዴ ሲባል ሌላ ደግሞ ዘዴ መጣ። ምንድነው? በእርግጥ ነው መጽሐፉ ልክ ነው፣ ግን ምንድነው እናንተ አትረዱትም። አይንተ እግዚአብሔር ካህናት እነሱ ናቸው የሚረዱት። የማት ዘመቻው። ከዛ ላይ የኛ ደግሞ ለብቻ አለን ተባለ። ቆየን። እሺ እናንተና አምጡ 80 ያዱን። ይሄው 66 ውስጥ አለ። ይሁን 80 ጨምርበት፣ ሌላም ጨምር። 100 ከሞላህ ሙላ፣ ችግር የለም። 66 እኮ ውስጥ አለ። የት ታመልጣላችሁ ሲባል አሁን የመጨረሻውን ሲያሳትሙ እቺ በዛ በዚህ ቢሉ ያልቻሉንን ክፍል መቀየር ጀመሩ። ስለዚህ የጆቫ ዊትነሶች ስህተት ውስጥ ወደቁ ማለት። ጆቫ ዊትነሶች ለብቻቸው መጽሐፍ ቅዱስ አሳተሙ። ሁልጊዜ መጽሐፍ ቅዱስ ትክክል የሚሆነው በምን ሲታተም ነው? በመጽሐፍ ቅዱስ ማህበር ባይብል ሶሳይቲ የሚባለው ምንድን ነው? ከኦርቶዶክስ፣ ከካቶሊክ፣ ከፕሮቴስታንት የተውጣጡ ሰዎች ቀጥታ የግሪኩን አሁን የኢትዮጵያ መጽሐፍ ቅዱስ ማህበር እንደዛ። ኢቨን ዋናው ሰውዬ ምን እንኳን ሳቃቸው ኦርቶዶክስ ነበሩ እና ካቶሊክ አለች፣ ፕሮቴስታንት አለ። እነዚህ ቁጭ ይሉና ከ10 በላይ የሚሆኑ ሰዎች ናቸው።
ሙሉ የግሪኳን ቃል በቃል ነው። ማንም የራሱን ትምህርት እንዳያስገባ። ባይብል ሶሳይቲ ደስ የሚለኛል በገንዘብ መደገፍ ያለበት ለዚህ በቃ የመጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ቅዱስ ምንም ማድረግ አትችልም። በቃ ምንም ማለት ያንተን ምቾት መጻፍ አይችሉም። በቃ አይቻልም። አንዱን ይዘዋል። ጴንጤ ወደ ነገር እንዳያስገባ ኦርቶዶክሱ ይጠብቀዋል። ኦርቶዶክሱ እንዳያስገባ ካቶሊኩ ይጠብቀዋል። ማንም አይገትም። ተዛ ቁጭ ቃል በቃል ወደ 78 ዓመት ሊፈጅ ይችላል። ይሄ ሁሉ ትርጉም ሲሰራ እልፍ የለም። 5 መስፈሪያዎች አሉ። መጽሐፍ ቅዱስ የሚለው አንዳውቴ ላይ ያለ መስፈሪያዎቹ በነዛ መስፈሪያ መሰረት እንደወረደች ተረጉማለች። ስለዚህ ምንድነው የሚያደርጉት? በቤተ እምነታቸው ኑፋቄ ያለባቸው ቤተ እምነቶች ምን እንደሚያደርጉት ታውቃለህ? የራሳቸው መጽሐፍ ቅዱስ ያሳትማል። ከባይብል ሶሳይቲ ውጭ ሆነ። ለምን? ኮንትሮል አለ። ያኛው ግሪኩን መቀየራቸው ዕብራይስጡ እንደወረደ ነው። ለዚህ ምን ታደርጋለህ? ሁሌ በቤተ እምነት ውስጥ ኑፋቄ ሲኖር፣ መናፍቅነት ሲኖር የምታደርገው ነገር የግልህ መጽሐፍ ቅዱስ ማሳተም። ለምን? በመጽሐፍ ቅዱስ ማህበራት በማህበር ከየቤተ እምነቱ መጥቶ የሚተረጎመው እንዳለ የግሪኩ ሴፕቱአጂንት ይባላል። የሰባው ሊቃናት እንዳለ ይመጣና ሙሉ ቁጭ ነው። ስለዚህ ወደኛ ሲደርስ ወደ ጠራ ነገር፣ ወደ አልተምታታ ነገር፣ ወደ የትም ሃይማኖት መድሎ የሌለው መጽሐፍ ቅዱስ ደረሰ ማለት ነው። ይሄ መጽሐፍ ቅዱስ ማህበር ለዚህ ነው ጥሩነቱ። ሁሉ ጊዜም ግን የመጽሐፍ ቅዱስ ማህበር መጽሐፍ እነሱ የዋሹትን ውሸት የማይደግፍላቸው መናፍቅነት በእምነታቸው ውስጥ ያለ ሰዎች ወይም ድርጅቶች የራሳቸው መጽሐፍ ቅዱስ ወደ ማሳተም ይላሉ። በዓለም ላይ ለመጀመሪያ ጊዜ እንደ እምነት ተቋም ለብቻ መጽሐፍ ቅዱስ ያሳተሙ የዋሽታወር ምስክሮች ሚኒስትሪ ወይም ጄሆቫ ዊትነስስ የሚባሉ ናቸው። በዓለም ላይ ለመጀመሪያ ጊዜ ከባይብል ሶሳይቲ ውጪ የቤተ እምነታቸው የራሳቸው መጽሐፍ የአዲሱ ዓለም ትርጉም የሚል ያዘጋጁ ጄሆቫ ዊትነሶች። ኦኬ፣ ጄሆቫ ዊትነሶች ከባይብል ሶሳይቲ ከመጽሐፍ ቅዱስ ማህበር ውጭ ለብቻ መጽሐፍ ሲያሳትሙ ምን ታስባላችሁ? ቀጥታ መጽሐፍ ቅዱስ ውስጥ የነሱን አስተምሮ የሚቃወሙ ጥቅሶችን ምን ማድረግ ነው? መቀየር ነው። አለቀ። ለምሳሌ ጄሆቫ ዊትነሶች ከመጽሐፍ ቅዱስ ጋር በጣም የሚጣረሰው አንዱ ትምህርታቸው፣ ዋነኛው ትምህርታቸው የኢየሱስ ክርስቶስን አምላክነት ወይም መለኮትነት መካር። ስለዚህ ኢየሱስ ክርስቶስ ለዘላለም የተባረከ አምላክ ነው የሚል ጥቅስ፣ ከሁሉ በላይ ሆኖ የተባረከ አምላክ ነው፣ የዘላለም ሕይወትና እርሱ እውነተኛ አምላክ ነው፣ አምላክ ነው፣ ከአብ ጋር እኩል ነው፣ እኔና አብ አንድ ነን ምናምን የሚሉ ጥቅሶች ላይ ምን ማድረግ ነው? ዘመቻ መውጣት። ተቀይረዋል በዘዴ እርሱ በእግዚአብሔር መልክ ሲኖር ሳለ የሚለውን ተቀይርና እግዚአብሔርን መስሎ ሲኖር ብሎ ይቀይረዋል። ቃልም እግዚአብሔር ነበረ ምናምን የሚለውን ታወርድና ቃልም እግዚአብሔርን ይመስል ነበረ። አዮ በባይብል ሶሳይቲ ኬርክ እዛው ዮሐንስ በግሪክ የጻፋትን ነው የምትቀይራት። ዮሐንስ ከጻፋት ውጭ ቻርልስ ራስል ያስተማረውን መጻፍ አትችልም። ባይብል ሶሳይቲ ውስጥ ሲሆን በግል ስታሳትም አንድ እግዚአብሔርን ካልፈራ፣ ፍርድ አለ ብለህ ካልፈራ ማን ይዛል? አሳትማለህ፣ ታደናግራለህ ተከታዮች። ጴጥሮስ እንደዚህ አለ። ወንድማችን ጳውሎስ በጻፋቸው መልእክቶች ውስጥ ለመረዳት የሚከብዱ ብዙ ነገሮች አሉ። አንዳንዶች ግን ለገዛ ጥፋታቸው ያጣመሙታል። ለገዛ ጥፋታቸው ያጣመሙታል። በገዛ እጃቸው የሚፈርዱት በራሳቸው። ለዚህ ያጣመሙታል እንዳለ የማጣመም ስራ ይሰራል። በኢትዮጵያ ታሪክ ውስጥ እንደዚህ ሆነዋል። ጥሩ ነው። ይህንን መስጠት እንችላለን ለጠያቄ ጥቅስ ለጠየቀኝ ወንድም። በነገራችን ላይ 80ዱ መጽሐፍ ውስጥም ይሄ አልተቀየረም፣ ኦልሞስት ተቀምጧል። ጥሩ ነው። አንድ እግዚአብሔር አለና አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ጠያቄ ጻፍ። አንደኛ ጢሞቴዎስ 2:5 ቤት ሄደ በግዕዙም በምኑም አነበው። አንድ እግዚአብሔር አለና በእግዚአብሔር ሰው መካከል ያለ መካከለኛው ደግሞ ስንት አለ? 44 አሉ። አንድ አለች። አይገርም? መጽሐፍ ቅዱስ እንዴት እንደሚቆልፍ ቁልፍልፍ ነው የሚያደርግ። የፍርድ ቀን ሰበብ የለም። እኔ እኮ አንድ አለ ካለ በኋላ እንዳትል እርሱም
ሚላለ ሰው የሆነ ምን የሆነ እና ሰውነቱን ከካድክ አበቃለህ። እሺ አንደኛ ጢሞቴዎስ 2:5 ለምትጽፈው ሰው በሰውና በእግዚአብሔር መካከል ያለው መካከለኛ ስንት አለ? አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ። በነገራችን ላይ ይሄ ትምህርት የሚሰጠው ኢየሱስ አማላጅ መሆኑ ትምህርት የሚሰጠው ኢትዮጵያ ውስጥ ብቻ ነው። ለምን ሲባል በመላው ዓለም ያለ ክርስቲያን ክርስቶስ መካከለኛ እንደሆነ ያምናል ከኢትዮጵያ በቀር። እቺ ሀገር እኮ እውነት ዩኒክ እኮ ነች ሀገረ እግዚአብሔር። እርሱ ግን ለዘላለም የሚኖር ስለሆነ ክርስቶስ ማለት ነው ለዘላለም የሚኖር ስለሆነ። ለምን አባ ከሌ ለዘላለም አይኖሩ፣ መምሬ ከሌ ለዘላለም አይኖሩ፣ ንስሐ አባቶች ሁሉ ለዘላለም አይኖሩ እና እርሱ ግን በሰውነት ማለት ነው ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖር ተነስቷል ከሙታን በሕይወት ይኖራልና። ስለዚህ ደግሞ አንቡልኝ በእነርሱ አይልም በእርሷ አይልም በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ዕብራውያን ምዕራፍ 7 ከቁጥር 24 ጀምሮ የማይለወጥ ክህነት አለው። ማን ነው ሊቀ ካህናት? ኢየሱስ ክርስቶስ ነግሬያለሁ። ኢየሱስ ክርስቶስ ካህን ሊቀ ካህናት ሰራዬ ኃጢአት ወደ ምሳሴ አበሳ ነው የሞተው። ይሄ ደግሞ ሮሜ 8 ቁጥር 34 ነው። እንግዲህ እነዚህ ሁሉ ጥቅሶች የሰጠን ነው። ጠያቄ አንቺ ደግሞ ወይም አንተ ደግሞ ማርያም ታማልዳለች የሚል አንድ ጥቅስ ይዘህልኝ ትመጣለህ። እኔ ወዲያውኑ ነው እናንተ ጋር መመጣው ጋቢ አድርጌ ወዲያው ይኸው ማርያም ታማልዳለች የሚል አንድ ጥቅስ ይኸው እኛ ሚማልደው ሚላለን ታማልዳለች ነው ሚል ምን ይዛችሁ እንደምትመጡ አውቃለሁ። የለማ ጥቅስ ሲጠፋ ዝም ብለ የሚመስል ነገር መወርወር የለማ ጥቅስ ታማልዳለች ሚል አንድ ጥቅስ በሰማንያዱ በለው በግዕዝ መጽሐፍ ቅዱስ በለው በዕብራይስጥ በለው ማርያም ታማልዳለች የሚል አንድ ጥቅስ የምትማልደው እሷ ነች የሚል አንድ ጥቅስ ካመጣ እኛ እዚህ ምን እንሰራለን? እዚህ ቆርቆሮ ቤት ውስጥ እዛ ያለቀለት ሽታው ራሱ መዓዛው አንመጣም እንዴ? እዚህ ጴንጤ ጋር ምን ላበላብ ሆነን ኦኬ የሞተው ይልቁንም ታንኪዩ አባባ ታንኪዩ ይላል። የሚገርም እኮ ቆርቆሮ ቤት አድርጎ ነፃ ያወጣል። እናንተም እውነትን ታውቃላችሁ፣ እውነትን ስታውቁ እውነት አርነት ያወጣቸዋል። እስማ የሞተው ዘሞተ ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። ሊቀ ካህናት ነው። ሌላ ሊቀ ካህን አለ? እንደው የሴት ሊቀ ካህን ራሱ አለ እንዴ? ነው አይደል? እሺ መልአክ ሊቀ ካህን ይሆናል እንዴ? ገብርኤል ሊቀ ካህን መሆን ይችላል? አረ እንዴ ሊቀ ካህን ለመሆን ምን መሆን ያስፈልጋል? ራሱ ሰው መሆን ያስፈልጋል። ዕብራውያን ሊቀ ካህናት ከሰው ተመርጦ ለሰው በእግዚአብሔር ነገር ላይ ለሰው ይሾማል። ከምን ተመርጦ? ለዚህ ቃል ምን ሆነ? ስጋ ሆነ። ምን ስለጠፋ? ለዘላለም የሚሆን ሊቀ ካህናት ስለሌለ። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አያችሁ። ተንኮላቸውን ደሞ ላሳያችሁ። እዚህ ጋር በአማርኛ እንዲህ ነው የሚለው፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ምን አድርገውታል መሰለ? ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን ይላል በአማርኛ። የነሱ ላይ ከአብ ዘንድ ጰራቅሊጦስ አለን ይላል። ጰራቅሊጦስ የግሪክ ቋንቋ ሲሆን በአማርኛ ጠበቃ ማለት። ለምን ፈሩ? ጠበቃ ማለት
ፐራክሊተስ ማለት ጠበቃ፣ ተሟጋች፣ ተከራካሪ ማለት ጥሩ ነው። እስቲ አንተ ጥቅሶቹን አውጣና አሳየን። ለዚህን ጊዜ ገጣጥመን ይሄው 80 ያለው መጽሐፍ እናንተ እንኳን እንደዚህ ልቡ እስኪጠፋ አታነቡት። እኛ ያው ይዘነዋል። ውስጡ 66 አለ። በነገራችን ላይ 80 ሲባል ሰው ሌላ መጽሐፍ ቅዱስ ይመስለዋል። ሌላ አንዱ ለብቻ ያለ፣ ይሄኛው የኛ እዚህ ውስጥ አለ፣ እዚህ ውስጥ አለ። ሌላ ግን ምን አደረጉበት ነው? የተጨመረ ተጨማሪ ገብቷል ነው። ተጨማሪ ገብቷል እንጂ 66 አለ። ማነጻጸሪያ ከጥንት ጀምሮ ያሉ መጽሐፍ ቅዱሶች። ምክንያቱም አሁን የጀመሩት ዘዴ አሁን እንኳን ትተውታል ሲነቃባቸው ሰው የድሮውን ስላገኝ የድሮው ላይ ይሉሃል። ይሄ ደግሞ በቅርብ የጀመረውት ነበር። የድሮው ላይ ይፈርዳል ነው የሚለው። አሁን ነው ይማልዳል የሚለው። በነገራችን ላይ ይማልዳል የሚለው ትርጉም እኛ የተረጎምነው አይደለም። ኃይለ ሥላሴ ዘመን የነበሩ ቤተ ክህነት ሰዎች የተረጎሙት ነው። ስለዚህ ከድሮ ጀምሮ ማየት እንችላለን። መጀመሪያው የኢትዮጵያ የአማርኛ የ1874 አቡሩሚ የተረጎመው በ1874 ሮሜ ነው። ይሄ ሮሜ በእግዚአብሔር ምርጦችስ ላይ ማን ነው ነገር የሚሰራ? ሮሜ 8:34 ማን ነው የሚከሳቸው? እግዚአብሔር የመረጣቸውን ማንስ ይፈርድባቸዋል? ክርስቶስ ኢየሱስ ነውን? አይደለም፣ እርሱማ ከሙታን የተነሳው ስለኛ የሚማልደው ነው የሚለው አይደል? የኛ የድሮ ደግሞ ምን ይላል? በእግዚአብሔር ምርጦችስ ላይ ማን ነው ነገር የሚሰራ? እግዚአብሔር ነው የሚያጸድቅ። ማን ነው የሚኮንን? ክርስቶስ ኢየሱስ የሞተ የተነሳው ከሙታን እንኳ የተነሳ በእግዚአብሔር ቀኝ የተቀመጠ እርሱም ያስምረናል። ይፈርዳል አይልም። እሱ ምን ይለናል? ያስምረናል። እሱ ምን ያደርጋል? ያስምረናል። ይሄ ይፈርዳል ነው? ይፈርዳል ነው? ያስምረናል። ይሄ 1874 እዛ ጋር 80 አህዱ የ1983 ይሄ ድሮ 80 አህዱ የሚፈርድባቸው ማን ነው? ኢየሱስ ክርስቶስ ይፈርድባቸዋልና። እንዴት ተደርጎ? ስለኛ የሞተው ከሙታን ተነሳው እግዚአብሔር አብ ቀኝ የተቀመጠው ጌታችን ክርስቶስ ይማልድልናል። 80 አህዱ የአቡነ ተክለ ሃይማኖቱ ያዝልኝ የ2000 እርሱ ሲያጸድቅ የሚፈርድ ማን ነው? ክርስቶስ ኢየሱስ ሞቶ ከሙታን ተለይቶ ተነስቶ በአብ ሪና ቀኝ ማለት ነው ተቀምጧል፣ ስለኛም ይፈርዳል አሉት። አዮ ተንኮል መቼ? በቀደም ለ2000 ዓመት ሙሉ ይማልዳል የሚለው በቀደም ለት ይፈርዳል ተብሎ ይኸው ይሄ የበቀደሙ የ2000 ነው። የ2000 80 አህዱ 80 አህዱ የታለ? ይፈርዳል ብለውልሃል። እዛ ጋር ምንድን ያሉት? 80 አህዱ አቤት ይማልድልናል። ግዕዙን እንየው። እዚህ ጋር ይፈርዳል ነው አይደል ያሉት? በአማርኛ ይፈርዳል ብለዋል አይደል? ግዕዛቸውን ግን አልቀየሩትም። ምን ብለዋል? መኑ ዘይኩነን፣ መኑ ዘይኩነን፣ ማን ነው የሚኮንነው? ክርስቶስ ኢየሱስ ዘሞተ ወተንሳ ሙታን ወሃሎ ይነብር በየማነ እግዚአብሔር። ቀጥሎ ይኸውልህ አማርኛቸው ይፈርዳል ነው፣ ግዕዟ ግን አልተቀየረችም። ወይትዋቀስ በእንቲአነ፣ ወይትዋቀስ በእንቲአነ፣ ስለኛ ይከራከርልናል። ተዋቀሰ ማለት ተከራከረ፣ ለመነ ማለት። ግዕዟ አልተቀየረችም። ለምን? የኢትዮጵያ ሕዝብ ግዕዝ አያውቅም። አማርኛዋስ ይፈርዳል። ይኸው ከስርም እንደዚህ ነው። እሺ ለመለሊሁ ያጸድቅ መኑ ዘከኑ ክርስቶስ ሞተ ወተንሳ ሙታን ወሃሎ ይነብር በየማነ እግዚአብሔር የተዋቀስ በእንቲአነ። እንግሊዝኛው የታወቀ ነው። who is that condemns? it is Christ that died, yet rather that is risen again, who is even at the right hand of God, who also makes intercession for us. intercession የታወቀ ነው።